ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ የምንገኘው በታላቁና አንጋፋው አዲስ አበባ ዩኒቨርሲቲ ነው። ውስጥ እንግዲህ ዞር ዞር እያለን ያሉ ነገሮችን ማሳያችሁ ይሆናል። አብራችሁን ቆዩ። ልክ ግቢ ውስጥ እንደገባን ደግሞ የሃይስኩል ተማሪዎች መጥተው ለጉብኝት ነው ይመስለኛል። ዞር ዞር እያሉ እያዩ ነው። እድለኞች ከሆኑ እንግዲህ ዩኒቨርሲቲ ጆይን የሚያደርጉም ይኖራሉ ወደፊት። በዚህ በኩል ፊት ለፊት የምናገኘው ደግሞ በዩኒቨርሲቲው ትልቁ ላይብረሪ የሆነው ጆን ኤፍ ኬኔዲ መታሰቢያ ላይብረሪ ነው። ይህ ቤተ መጻሕፍት መሰረት ድንጋዩ የተጣለው በ1958 ዓ ም በወቅቱ በነበሩት አሜሪካዊ ሴናተር ሮበርት ኤፍ ኬኔዲ ሲሆን መታሰቢያነቱ ደግሞ ለወንድማቸውና በወቅቱ የአሜሪካ ፕሬዚዳንት ለነበሩት ጆን ኤፍ ኬኔዲ ነው። ይህም የሆነው አሜሪካ ለኢትዮጵያ በትምህርት ዘርፍ ላደረገችው አስተዋጽኦ መታሰቢያ ይሆን ዘንድ ነው የተወሰነው በንጉሱ። ይህ ላይብረሪ እንግዲህ የተጠናቀቀው በ1961 ዓ ም ሲሆን በመጽሐፍትና በሪሰርች ፐብሊኬሽንስ በጣም ሀብታም የሆነ ላይብረሪ ነው። ውስጡ አንድ ፎቅ ሲኖረው ከስር ደግሞ ቤዝመንት አለው። እንደምታዩት ዲዛይኑን በጣም የሚያምር ህንፃ ነው። እዚህ ጋር ደግሞ ላይብረሪው ፊት ለፊት የሴት ተማሪ ሀውልት ይገኛል። እንደምታዩት መጽሐፍ እግሯ ላይ ገልጣ የተቀመጠች የምታምር የሀበሻ ቀሚስ የለበሰች ሴት ነች። ሀውልቱ የተቀረጸው እንግዲህ ቀራጺ መላኩ አየለ በሚባል ቀራጺ ነው። ዙሪያውን ስናየው ትንሽ ምናልባት በእድሜ ምክንያት ሊሆን ይችላል ፌድ አድርጓል እንጂ አይን የሚስብና የሚያምር ሀውልት ነው። ከሀውልቱ በመቀጠል እንግዲህ የሄድኩት ወደ ዝነኛው ልደት አዳራሽ ነው። ይህ አዳራሽ የተለያዩ ታሪካዊ ሁነቶችን ያስተናገደ አዳራሽ ነው። በቀደመው ጊዜ እንኳን ፖለቲካዊ ክርክሮች፣ ስብሰባዎች፣ የተለያዩ ኦሪንቴሽኖች እንዲሁም የተማሪዎች ምርቃት ይካሄድበት የነበረ አዳራሽ ነው። እኔ እዚህ ተማሪ በነበርኩበት ጊዜ እንኳን ካፌያችን ነበረ። ሰቃይ ተማሪ የነበራችሁ እንዴት ናችሁ? እኔ 3 አመት ስቆይ 6 ኪሎ ዩኒቨርሲቲ አንድ ቀን ነበር ከጓደኞቼ ጋር እንስቃል ብለን እስቲ ኤክስፒሪየንስ ለማድረግ ሄደን፣ እኔ ያው ቀጭን ስለሆንኩኝ በጣም ግፊያውን አልቻልኩትም። አጋጣሚ እንደ ሳንዶች ነው አጣብቀው ያስገቡኝ ወደ ግብ ውስጥ ስገባ ነው እግሬ መሬት የነካውና ውስጥ ሲገባ ሩጫ ነው ለመሰለፍ ቀድሞ ለመሄድ እና ደስ ይላል፣ ግን ትንሽ ትንፋሽ ያጥራል ምናምን ነገር እና ምግቡ ደግሞ የተለየ ነው። ከላይ እፍታውን ነው የምታገኙትና ደስ ይላል። የልደት ካፌ ትዝታ ያላችሁ እስቲ ሰብስክራይብ እያደረጋችሁ በኮሜንት መስጫው ደግሞ አለን በሉኝ። በዓል በሚሆን ጊዜ የሚሰራው ምግብ ደግሞ ስፔሻል ነው። ከቁርስ ጀምሮ ምሳ ላይ በተለይ ዳቦ፣ ብርቱካኑ፣ ለስላሳው፣ ስጋው እዚህ ጋር ደግሞ የዩኒቨርሲቲ 75ኛ ዓመት አኒቨርሰሪ በሚያከብር ጊዜ የቆመ የሚያምር መታሰቢያ ሀውልት ነው።
በመቀጠል ደግሞ ፊት ለፊት ያለው ኮሌጅ ኦፍ ሶሻል ሳይንስስ አርትስ ኤንድ ሂውማኒቲስ ነው። ፊት ለፊት ያለው በመካከል ላይ ያለው ደግሞ በር ፎልስ ጌት በመባል ይታወቃል። በተለምዶ የማይከፈት በር ስለሆነ ነው ሞስት ፕሮባብሊ እንደዛ የተባለው። ልክ ፎልስ ጌትን እንዳለፈን ደግሞ ወደ ፑሉ ነው የሚወስደን። እዚህ ግቢ የተማራችሁ ተማሪዎች እንግዲህ ምን ፑል እንደሚባል ታውቁታላችሁ። የሚያምር ጋርደን ነው እንደምታዩት። መንገዱን ይዘን እንግዲህ ቀጥ ብለን ወደ ላይ ስንሄድ ፊት ለፊት የምናገኘው እንደ አንፊ ቲያትር የተሰራ መድረክ ነው። በቲያትር ተማሪዎች፣ በባህል ማዕከል እንዲሁም በዩኒቨርሲቲ የተለያየ ኢቨንቶች የሚካሄዱበት ቦታ ነው። አልፈን ወደ ላይ ስንሄድ የምናገኘው እንግዲህ እንደምታዩት ፋውንቴኑን ነው። ይሄ ፋውንቴን በተማሪዎች ምረቃ ጊዜ ይከፈታል እና በጣም የሚያምር ፋውንቴን ነው። አሁን ግን ክረምት ስለሆነ እንደምታዩት የተወሰነ ውሃ አቁሮ ነው የሚገኘው። ከፋውንቴኑ አልፈን ስንሄድ እንግዲህ 2 ደረጃዎችን እናገኛለን። ሁለተኛውን ደረጃ ልክ እንደጨረስን በግራና በቀኝ የአንበሳ ጭንቅላት ሐውልቶች አሉ። እንደሚታወቀው እንግዲህ ይህ ግቢ ዩኒቨርሲቲ ከመሆኑ በፊት የቀዳማዊ ኃይለ ሥላሴ ቤተ መንግስት ነበረ። ስሙም ገነተ ልዑል ቤተ መንግስት ይባላል። እናም የንጉሱ ምልክት የነበረው ሞአ አንበሳ ነው። ስለዚህ የአንበሳ ሐውልቶችን እዛም እዚህም ማየቱ ኖርማል ነው። እዚህ ጋር ፊት ለፊታችን ደግሞ የምናገኘው ለየት ያለ ሐውልት አለ። እንደምታዩት የደረጃዎች ሐውልት ነው። ስንቆጥራቸው 14 ደረጃዎች ናቸው። ይሄ 14 ደረጃ ደግሞ የሚወክለው ጣሊያን ውስጥ የፋሺስት መንግስት ስልጣን ላይ ከወጣ ያስቆጠረውን አመት ወይም እድሜ 14ኛ አመቱን በማስመልከት በወቅቱ እዚህ አዲስ አበባን ሲቆጣጠሩ ማዘዣ ጣቢያቸው የነበረው ይሄ ገነተ ልዑል ቤተ መንግስት የሚባለው የነበረው ነው። እናም መሪ የነበረው በወቅቱ አዲስ አበባ ላይ ግራዚያኒ ያሰራው ነው። ልክ አዲስ አበባን እንደተቆጣጠሩ ማለት ነው። ንጉሱ ደግሞ ከ5 ዓመት የስደት ቆይታ በኋላ ወደ መንበረ መንግስታቸው ሲመለሱ ሞአ አንበሳን አናቱ ላይ ያስቀምጠውበታል ማለት ነው።
ከሐውልቱ አጠገብ ደግሞ እንደምታዩት በጣም ረጅም የሆነ ሰንደቅ ዓላማ ይገኛል። ስገምት እስከ 35 ሜትር የሚረዝም ነው። እዚህ ጋር ደግሞ ፊት ለፊት የምናገኘው ባለ ግርማ ሞገሱ የግቢው ላንድ ማርክ የሆነው የቀድሞ ገነተ ልዑል ቤተ መንግስት ወይም የአሁኑ የኢትዮጵያ ጥናትና ምርምር ተቋም እና ሙዚየም እንዲሁም የአስተዳደር ቢሮዎች ሆነው የሚያገለግለውን ነው። ልክ ደረጃውን ስንወጣ ፊት ለፊት የምናገኘው በግራና በቀኝ የወንድና የሴት ሐውልቶች አሉ፣ መብራት ይዘው የቆሙ። ከስራቸው ደግሞ በእብነ በረድ ላይ የተቀረጸ የኢትዮጵያ ጥናትና ምርምር ተቋም መቼ እንደተመሰረተ የሚገልጽ አለ። ልክ እሱን አልፈን ስንገባ በግራና በቀኝ የዚህ ህንፃ የቤተ መንግስቱ ታሪክ አለ። ከቤተ መንግስትነት ወደ ዩኒቨርሲቲነት መቼ እንደተለወጠ የሚገልጽ በእብነ በረድ የተቀረጸና ግድግዳው ላይ የተለጠፈ አለ። በቀኝ በኩል በአማርኛ፣ በግራ በኩል ደግሞ በእንግሊዝኛ ማለት ነው። ይህንን ታሪካዊ ቤተ መንግስት እንዲሁም ሙዚየሙን በሌላ ቪዲዮ ማስቃኛችሁ ይሆናል። ሰብስክራይብ እያደረጋችሁ ጠብቁኝ። ቀኝ በኩል ያለውን መንገድ ይዘን ቀጥ ብለን ወደታች ስንወርድ ደግሞ የምናገኘው በክተራ አለ በዚህ በስተግራ በኩል መካከል ላይ። እሱን አልፈን ደግሞ የምናገኘው የሴቶች ዶርም ነው ፊት ለፊት ስትሬት። በዚህ በስተቀኝ በኩል ደግሞ ጥፍ ስንል የወንዶች ዶርም ነው 404 እና 406። እቺ መሀል ላይ ያለችው ነች ዋናዋ ቦታ። እንግዲህ ብዙ ጊዜ ተማሪዎች የሚቀጣጠሩባት፣ ሴት ጓደኞቻቸውን የሚያገኙበት፣ የወደ ወዳቸውን የሚያዋጉበት ቦታ ነው። በተለይ ማታ ማታ ምናምን ከላይብረሪ ሲመለሱ ደክሟቸው ወደ ዶርም ከመግባታቸው በፊት እዚህ አረፍ ይሉና ዘና ፈታ ብለው ነው ብዙ ልጆች ወደ ዶርም የሚገቡት። እንደ ሐውልት የተሰራች ነገር አለች። እዚህ ጋር ደግሞ እርግብ ቅጠል በአፏ የያዘች እርግብ፣ ያው የሰላምና የፍቅር ምልክት የሆነችው እርግብ፣ ዙሪያዋን መቀመጫ አለ ምናምን እና እዚህ በክተራ ላይ ብዙ ታሪክ ያላቸው ልጆች ተማሪዎች አሉ። እስቲ ትዝታ ያላችሁ ልጆች አለን በሉኝ። አለን። ቦታው ግን በጣም አምሮበታል። አረንጓዴው ሳሩ ምናምን ለምቷል። ወደ ኋላ ስንመለስ ደግሞ እዚህ ጋር በታዋቂውና ደጉ ባለሀብት ሼክ መሐመድ ሁሴን አሊ አላሙዲ ስም የተሰየመ ትልቅ ህንፃ እናገኛለን።
አይ ማሚ ሰላምታቸው ተመቸኝ። የቲያትር ጥበባት ትምህርት ክፍልም ከባህል ማዕከሉ ጋር ጎን ለጎን አድርገውታል መሰለኝ። እዚህ ጋር አይሲቲ አለ። ኤቲኤም ማሽኖች አሉ እዚህ ጋር የንግድ ባንክ እና ኦሮሚያ ባንክ። ይኸውና እንግዲህ ባህል ማዕከሉ ታሪካዊ ባህል ማዕከል እንደምታዩት ይሄን ይመስላል። ታዋቂ የጥበብ ሰዎች ስዕላቸው ተስሏል ግድግዳው ላይ እንደምታዩት በመደዳውን። ህንፃ 306 እንደምታዩት ስኩል ኦፍ ቲያትር ኤንድ ፊልም አርትስ ይላል። በዚህ ዞር ስንል ደግሞ ፊት ለፊት የምናገኘው ሎው ስኩልን ነው። በዚህ በስተቀኝ በኩል ያለው ማንዴላ ቢልዲንግ ነው። ፊት ለፊት ያለው ያኛው ደግሞ ግቢ ውስጥ ካሉ ቀደምት ህንፃዎች ውስጥ አንዱ ነው። ሎው ስኩል እንግዲህ ሲከፈት እዚህ ነበር የተከፈተው። ይሄ ህንፃ አምሳለ ገነት ፓላስ ይባላል። የህግ ትምህርት ቤት ከገነተ ልዑል ቤተ መንግስት ራሱ እድሜው ይሄ ከፍ ይላል። በ4 ዓመት 5 ዓመት ቀደም ብሎ የተገነባ ህንፃ ነው። ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ተብለው ከመንገሳቸው በፊት የተገነባ ነው። እዚህ ጋር ደግሞ በ1989 በፈረንጆች አቆጣጠር የተሰራ የፍትህ ሐውልት ይባላል። አይኗ ፊቷ የታሰረ ሚዛን የያዘች ሚዛንና ጎራዴ የያዘች ሴት ይህ የፍትህ ሐውልት እንዲሰራ እንግዲህ ሀሳቡን ያመነጩት ለሎው ስኩል ተማሪዎች የነበሩት በወቅቱ 25ኛ ዓመቱን ሲያከብር የሎው ስኩል ማለት ነው።
በዚህ ጋር ስንሄድ ደግሞ የምናገኘው የግቢውን ስቴዲየም ነው። እንደምታዩት ሰፊ ስቴዲየም ነው ግቢው ያለው። ክመሮች አጥራክም አለው። በዛ ወዲያም የሚታየው ደግሞ የቅዱስ ማርቆስ ቤተክርስቲያን ነው። ደግሞ ወደ ኋላ ተመልሰን በአምሳለ ገነት ህንጻ ፊት ለፊት ወደ ታች ስንሄድ ደግሞ ሁለት አንበሳዎች አሉ። ይህም ያመለክተው እንግዲህ በቀድሞ ጊዜ ይሄ ቦታ የነገስታትና የተከበሩ እንግዶች መግቢያ እንደነበረ ነው። በግራና በቀኝ እንግዲህ እንደምታዩት አንበሶች አሉ። እነዚህ ስትራክቸሮች የሚያሳዩት ያው አጥር ምናምን እንደነበረ ነው። ከዚህ ቀጥታ የሚታየው አምሳለ ገነት ቤተ መንግስት ነው። የዩኒቨርሲቲው ሬጂስትራር ህንፃ ነው። ይሄ በስተቀኝ በኩል ያለው፣ በስተግራ በኩል ያለውም የቀድሞ ሬጂስትራር ነው። ከዚህ አልፈን ወደ ዋናው መንገድ ስንወጣ ደግሞ በስተግራ በኩል እጥፍ ስንል 5ኛ በር ይባላል፣ መውጫ ነው። በዚህ በር ሲወጣ እንግዲህ ወደ አፍንጮ በርና ወደ ሰባ ደረጃ የሚወስደው መንገድ ነው። ከዚህ ፊት ለፊት ደግሞ ያለው የባስኬትቦልና መረብ ኳስ ኮርት ነው፣ ሜዳው ነው። አሁን ላይ ብዙ መኪኖች፣ አዳዲስ መኪኖች ተደርድረውበት ነው የሚገኘው። ለዩኒቨርሲቲ የተገዙ መኪኖች ነው ሊሆኑ የሚችሉት።
ውድ ተመልካቾች ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድንሆን ጠይቃችኋለሁ። ይህ እንግዲህ ሌላኛው የዩኒቨርሲቲው ላይብረሪ ነው። ከሱ በስተግራ በኩል ዞር ብለን ስንሄድ ደግሞ ሌላኛው የዩኒቨርሲቲው ካፌ አለ። እሱን ስናልፍ ደግሞ የተማሪዎች ዶርሚተሪዎች ናቸው ያሉት። 501 502 ናቸው። ውድ ተመልካቾቻችን እንግዲህ የ6 ኪሎ ዩኒቨርሲቲ ግቢ ጉብኝታችንን ጨርሰን እየወጣን እንገኛለን። ልክ ከግቢው እንደወጣን እንግዲህ አስፋልቱን ተሻገረን የምናገኘው ሐውልት አለ። ይህም የካርል ማርክስ ሐውልት ነው። ካርል ማርክስ እንግዲህ የጀርመናዊ ፊሎሶፈርና ፖለቲከኛ ነው። የሶሻሊዝምና ኮሚኒዝም አባቶች ከሚባሉት ውስጥ አንዱ ነበረ። ይህ ሐውልት እንግዲህ የተሰራው ጆርጅ አስትራም በሚባል በወቅቱ በምስራቅ ጀርመናዊ አርቲስት ነው። ስፖንሰር የተደረገውን በምስራቅ ጀርመን መንግስት ሲሆን እንደ ስጦታ ለመንግስቱ ኃይለማርያም የተሰጠ ነበር። ይህም 10ኛ ዓመት የአብዮቱን መግባት መፈንዳት ምክንያት በማድረግ ነው እና በዚህ በአዲስ አበባ ዩኒቨርሲቲ መግቢያ ፊት ለፊት በሩ ላይ ነው የቆመው፣ አስፋልቱን ተሻግሮ ማለት ነው። እንግዲህ ውድ ቤተሰቦቼ በቀጣይ አዝናኝና አስተማሪ ቪዲዮ እስከምንገናኝ ሰላም ሁኑ።